ዩቲዩብ ላይ ለፍታችሁ ከስንትና ስንት መከራ በኋላ ቻናላችሁ ለሞኔታይዝ ሲበቃ ወይም 1000 ሰብስክራይብ እና 4000 የእይታ ሰዓት አግኝታችሁ የዩቲዩብ ፓርትነር ፕሮግራም ውስጥ ልትቀላቀሉ ስትሉ ዩቲዩብ ኢትዮጵያ ውስጥ እንደማይከፍል ስትሰሙ ወይም ዩቲዩብ ስቱዲዮ ውስጥ ገብታችሁ አርን የምትሏን ስትነኩ ሞኔታይዜሽን ኢዝ ኖት አቬይለብል ኢን ዩር ካንትሪ ኢትዮጵያ ሲላችሁ ምን ያህል እንደሚያናድድ እኔ ልነግራችሁ አልችልም። ለራሳችሁ ታውቃላችሁ። ሲጀመር ይሄ ራስ ምታት ይሆንባችኋል። ኢምራን ቲዩብ ለዚህ ችግር መፍትሄ ይዘውላችሁ ቀርበዋል። በዚህ ቪዲዮ ውስጥ እንዴት እዚሁ ኢትዮጵያ ውስጥ ሆናችሁ የዩቲዩብ ክፍያችሁን እንዴት እንደምትቀበሉ ስቴፕ ባይ ስቴፕ ከመጀመሪያ እስከ መጨረሻ የማሳያችሁ ይሆናል። ይህንን ቪዲዮ እስከ መጨረሻ ተከታተሉ። ለዚህ ቻናልም አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ሁልጊዜ እንደዚህ አይነት ቪዲዮዎችን ስለምለቅ ቀድሞ ለእናንተ እንዲደርስ ከጎን ያለችዋን የደወል ምልክቷን ተጫኑ። ከዩቲዩብ ጋር የተያያዘ ችግር ካጋጠማችሁ በውስጥም ይሁን በኮመንት ጠይቁኝ። ይህንን ቪዲዮ ላይክ እያደረጋችሁ ጀምሩ። አሁን ላሳያችሁ። ይሄንን የሞኔታይዜሽን ችግር ከማስተካከላችን በፊት ዩቲዩብ ኢትዮጵያ ውስጥ እንደማይከፍል ላረጋግጥላችሁ ፈልጋለሁ። መጀመሪያ ወደ ዩቲዩብ ስቱዲዮ አፕሊኬሽን ትገባላችሁ። ከስር እንደምታዩት ዳሽቦርድ፣ ኮንቴንት፣ አናላይቲክስ፣ ኮሚኒቲ እና እርን የምትሏለች። እናንተም ይሄንን ለማረጋገጥ እርን የምትሏን አንድ ክሊክ ታደርጋላችሁ። እዚህ ጋር እንደምታዩት ሞኔታይዜሽን ኢዝ ኖት አቬይለብል ኢን ዩር ሎኬሽን ይላችኋል። ይሄንን በስርዓት ካነበባችሁ ዩቲዩብ ኢትዮጵያ ውስጥ እንደማይከፍል ማረጋገጥ ትችላላችሁ። አሁን ይህንን እንዴት እንደምታስተካክሉ ላሳያችሁ። መጀመሪያ ከዩቲዩብ ስቱዲዮ አፕሊኬሽን ትወጣላችሁ። ወደ ስልካችሁ ክሮም ትሄዳላችሁ። የስልካችሁን ክሮም በዚህ መልኩ ከከፈታችሁ በኋላ ከላይ የሰርች ቦታ ትነኩና ስቱዲዮ ዶት ዩቲዩብ ዶት ኮም ብላችሁ በዚህ መልኩ ሰርች ታደርጋላችሁ። እሱም ቀጥታ ወደዚህ ገጽ ይወስዳችኋል። እናንተም ይሄንን ገጽ ሙሉ ለሙሉ እስኪከፍትላችሁ ድረስ በትዕግስት ትጠብቃላችሁ። ይሄንን ገጽ ሙሉ ለሙሉ ከከፈተላችሁ በኋላ ከስር እንደምታዩት ሁለት ምልክቶች አሉ። ከነዚህ ምልክቶች ውስጥ የሴቲንግ ምልክቷን አንዴ ክሊክ ታደርጋላችሁ። አሁን ለዋድ እያደረገ ነው። እናንተም በትዕግስት ትንሽ ትጠብቃላችሁ። ቀጣይ እነዚህን ዝርዝሮች ያመጣላችኋል። ጀነራል፣ ቻናል፣ አፕሎድ፣ ዲፋልት ምናምን ብሎ ያመጣላችኋል። ከነዚህ ውስጥ ቻናል የምትሏን አንዴ ክሊክ ታደርጋላችሁ። አሁን ከጎን እንደምታዩት ቤዚክ ኢንፎ፣ አድቫንስድ ሴቲንግ እና ፊቸር ኢለጊቢሊቲ የምትሏለች። እናንተም ቤዚክ ኢንፎ የምትሏን አንዴ ትጫኑታላችሁ። ከስር እንደምታዩት ሁለት ምርጫዎችን ያመጣላችኋል። ካውንትሪ ኦፍ ሬሲደንስ፣ ቅድም እንደነገርኳችሁ ዩቲዩብ ኢትዮጵያ ውስጥ በፍጹም አይከፍልም። ስለዚህ አሁን ይህንን ለማስተካከል ካውንትሪ ኦፍ ሬሲደንስ የምትሏን አንዴ ትጫኑታላችሁ። እነዚህ ሀገሮችን ያመጣላችኋል። ከነዚህ ሀገሮች ውስጥ በዩቲዩብ ፓርትነር ፕሮግራም ውስጥ የተካተቱ ሀገሮችን ትመርጣላችሁ። ለምሳሌ ዩናይትድ ኪንግደም፣ ዩናይትድ ስቴትስ፣ ዩኤኢ፣ ፈረንሳይ፣ ጀርመን፣ ብራዚል የፈለጋችሁትን ትመርጣላችሁ። እኔ አሁን ለምሳሌ ለእናንተ ለማሳየት ዩናይትድ ስቴትስን እመርጣለሁ። ከስር እንደምታዩት ኪወርድ የምትሏለች እሷን አንዴ ክሊክ ታደርጋላችሁ። አሁን እዚህ ጋር የማሳያችሁ ነገር ለወደፊት ቻናላችሁ በጣም ወሳኝ ነገር ነው። ምክንያቱም ኮንተንታችሁ ምን እንደሆነ ለዩቲዩብ አልጎሪዝም የምታስረዱት በዚች ኪወርድ በምትሏ ቦታ ውስጥ የምትጽፉት ነገር ነው። አሁን እዚህ ጋር እኔ ምን ብዬ እጽፋለሁ? ኤዱኬሽን ስለምሰራ ወይም ደግሞ አስተማሪ ቪዲዮዎችን ስለምለቅ ኤዱኬሽን ብዬ እጽፋለሁ። እናንተ ደግሞ የምትሰሩትን ኮንተንት መጻፍ ትችላላችሁ። ለምሳሌ የዜና ኮንተንት ከሆነ ኒውስ ብላችሁ ትጽፋላችሁ። እንደየኮንተንታችሁ የፈለጋችሁትን እዚህ ጋር መጻፍ ትችላላችሁ። ከስር እንደምታዩት ካንስል እና ሴቭ የምትሏለች። እናንተም ሴቭ የምትሏን አንዴ ክሊክ ታደርጋላችሁ። አሁን ሁሉንም የሞኔታይዜሽን ችግር ፊክስ አድርገን ጨርሰናል። ከዚህ ከክሮም አፕሊኬሽን ወደ ኋላ ትወጣላችሁ። ወደ ዩቲዩብ ስቱዲዮ አፕሊኬሽን ትገባላችሁ። የዩቲዩብ ስቱዲዮ አፕሊኬሽንን በዚህ መልኩ ከከፈታችሁ በኋላ ከስር እንደምታዩት አርን የምትለው ወይም ደግሞ የዶላር ምልክት አለች። እሷን አንዴ ክሊክ ታደርጋላችሁ። እንደምታዩት ቅድም ኢትዮጵያ ውስጥ ዩቲዩብ አይከፍልም ብሎ ያመጣልን ነገር የለም። አሁን ከላይ ብታነቡ ቢካም የዩቲዩብ ፓርትነር ፕሮግራም ይላችኋል። ወደ ዩቲዩብ ፓርትነር ፕሮግራም ውስጥ መጥታችኋል ይላችኋል። እዚህ ጋር አንዳንድ ነገሮችን ላስረዳችሁና የዛሬ ቪዲዮን ልጨርስ። እዚህ ጋር እንደምታዩት መጀመሪያ ላይ ዩቲዩብ ፓርትነር ፕሮግራም ውስጥ ለመቀላቀል 1000 ሰብስክራይብ እና 4000 የእይታ ሰዓት ያስፈልጋቸዋል። እኔ አሁን እንደምታዩት 7 ሰብስክራይበሮች አሉኝ። ምንም የእይታ ሰዓት አላገኘውም ማለት ነው። ነገር ግን ዩቲዩብ ቻናላችሁ ላይ ሾርት ቪዲዮዎችን ፖስት የምታደርጉ ከሆነ በ90 ቀን ውስጥ ወይም ደግሞ በ3 ወር ውስጥ 10 ሚሊዮን ቪው መሰብሰብ አለባችሁ። 10 ሚሊዮን ቪው ከሰበሰባችሁ በኋላ በቀጥታ ዩቲዩብ ፓርትነር ፕሮግራም ውስጥ መቀላቀል ትችላላችሁ ማለት ነው። ከስር ብትሄዱ ደግሞ ኔክስት ስቴፕ የምትሏለች፣ 2 ስቴፕ ቬሪፊኬሽን የምትሏል በሌላ ቪዲዮ የምሰራላችሁ ይሆናል። የዛሬ ቪዲዮአችን ይሄንን ይመስላል። የእውነት ይሄ ቪዲዮ ከጠቀማችሁ ቻናሌን ሰብስክራይብ ሳታደርጉ እንዳትወጡ። ሁልጊዜ እንደዚህ አይነት ቪዲዮዎችን ስለምለቅ ቀድሞ ለእናንተ እንዲደርስ የደውል ምልክቷን ተጫኑ።
ይሄ ቪዲዮ ከጠቀማችሁ ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ